ወገናችን የአንገትሽን ሐብል በትሺ፣ የአንገትሽን ክር በትሺ። እኔ ክሬን አልበትስም። የ9 ወር ጽንስ ሆድሽ ውስጥ ያለውን ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉኝ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ። ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ። አንገታችን ላይ ካራርገን ዛሬ ይሄ ልጅ ቀድር ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ የሃይማኖት አባቶች ፍረዱኝ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ፍረዱኝ። ባለቤቴን አጥቻለሁ። የኢትዮጵያ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ሆዷ ይዛ ገለዋን አድርገዋት አንገቷ ላይ ካራ አድርገው ቅደድና ክርስቲያን አይወለድም እያሉ እናቶች ፍረዱኝ። የሃይማኖት አባቶች ፍረዱኝ። ይሄ ጉድ ሕፃናት ፊት ነው የተደረገው። ሕፃናት ፊት ነው የተደረገው። ሕፃናቶች አእምሯቸው ተበላሽቷል። ምን ላድርጋቸው? የሉ ሰዳቸው። ሌሊት አይተኙም፣ ቀን አይተኙም። እናንተ ፍረዱኝ። ለመስማት የሚቀፍ ግፍ ነው እንግዲህ እየተፈጸመ ያለው። እውነት ክርስቲያኖችን የሚጠብቅ አባት ነው ያለው ወይስ የመንግስት ካድሬ ነው ቤተክርስቲያን ውስጥ የገባው? ለመሆኑ ሀገሪቱ መንግስት አላት ነው የሚባለው? የቤተክርስቲያን አባት ነን የሚሉ ጳጳሳት ምንድነው የሚሰሩት? ሰሞኑን ያደረጉት ምንድነው? ለክርስቲያኖች ግድያ የነፍስ ካሳ በሬ ነው ይዘው የሄዱ። እንግዲህ ለክርስቲያኖች ግድያ የነፍስ ዋጋ ካሳ በሬ ይዘው አርሲ ነው የተገኙት። በጣም ያሳዝናል። ይህ ነው እንግዲህ የበጎች እረኝነት። ለሰው ነፍስ በሬ ነው እንዴ ካሳ ሊሆን የሚችለው? ከመቼ ጀምሮ ነው ለሰው ልጅ ነፍስ በሬ ካሳ ሲሆን ያየ ነው? ወይንስ አዲስ ህግ ነው ይህ? ንቀት አይሆንም? ግን ምን አይነት ዘመን ላይ ደረስን? ኧረ ፈጣሪ ሆይ ፍረድ።